እንኳን ወደ ደህንነት ትምህርት በደህና መጡ። ሞጁል 6 በራስዎ እና በደንበኞች ላይ አደጋዎችን እና ጉዳቶችን ይከላከሉ። ዓላማ ተንከባካቢዎች ጉዳቶችን ለመከላከል እና የእንክብካቤ ተግባራትን በሚያከናውኑበት ጊዜ ደህንነትን ለማረጋገጥ አስፈላጊውን ዕውቀት እና ተግባራዊ ቴክኒኮችን መስጠት ነው። ትምህርት 1 በተገቢው የአካል ብቃት እንቅስቃሴ ጀርባውን ያጠናክሩ እና ይጠብቁ። ትምህርት 2 ተገቢውን የማንሳት ቴክኒኮችን መጠቀም እና ጉዳቶችን ለመከላከል ሽፍን ጫማ ማድረግ። ትምህርት 3 መውደቅን መከላከል እና ደህንነት መጠበቅ። እንደ የረጅም ጊዜ እንክብካቤ (ኤልቲሲ) ሰራተኛ በደህንነቱ ውስጥ ያለዎት ሚና ወሳኝ ነው። በእራስዎ እና በእንክብካቤው ውስጥ ባሉ ደንበኞች ላይ አደጋዎችን እና ጉዳቶችን የመከላከል ኃላፊነት አለብዎት። ተገቢውን የንጽህና እና የደህንነት ፕሮቶኮሎችን በመከተል የኢንፌክሽን ስርጭትን ማቆምም አስፈላጊ ነው። በተጨማሪም ሁሉንም ሰው ለመጠበቅ ምን አይነት እርምጃዎችን መውሰድ እንዳለቦት በማወቅ ድንገተኛ ሁኔታዎችን ለመቋቋም ዝግጁ መሆን አለብዎት። ትምህርት 1 በተገቢው የአካል ብቃት እንቅስቃሴ ጀርባውን ያጠናክሩ እና ይጠብቁ። ዓላማ ተንከባካቢዎች የጀርባ ጤንነትን አስፈላጊነት እና ጀርባን ለማጠናከር የአካል ብቃት እንቅስቃሴዎችን እንዴት እንደሚጠቀሙ ይማራሉ። እናም በአካላዊ ተግባራት ወቅት የጭንቀት እና የመቁሰል አደጋን ይቀንሳሉ። የጀርባ ደህንነትና ጥንቃቄዎች። የጀርባ መጎዳት በስራ ቦታ ላይ ከሚደርሱ ጉዳቶች አንዱ ነው። ጀርባ ሲጎዳ የመንቀሳቀስ ችሎታውን ሊያግድ ይችላል። የጀርባ ህመምን ለመከላከል ሲቆሙ እና ሲቀመጡ ተገቢውን አቀማመጥ ይጠብቁ። ጥሩ እንቅልፍ ለማግኘት ጠንካራ ፍራሽ ይጠቀሙ። እንደ መራመድ፣ መዋኘት እና ቢስክሌት መንዳት ያሉ እንቅስቃሴዎች የኋላ እና የሆድ ጡንቻዎትን ለማጠናከር፣ አከርካሪውን ለመደገፍ እና የጉዳት አደጋን ለመቀነስ ይረዳሉ። የመለጠጥና የማጠናከር የአካል ብቃት እንቅስቃሴዎች። መጠነኛ የአካል ብቃት እንቅስቃሴ ለጤናማ ጀርባ ቁልፍ ነው። በቀን 2 ጊዜ የ10 ደቂቃ የእግር ጉዞ፣ ከዛም 30 ደቂቃ በሳምንት 3 ጊዜ እንቅስቃሴዎችን ያድርጉ። የመለጠጥ እንቅስቃሴዎች ከ5 እስከ 7 ቀናት እና የማጠናከር እንቅስቃሴዎች በሳምንት ከ4 እስከ 5 ቀናት በማድረግ ጀርባውን ያጠናክሩ። ቀስ በቀስ ጥንካሬን ይጨምሩ። የመለጠጥ የአካል ብቃት እንቅስቃሴዎች ጀርባ ማጣጠፍና መዘርጋት። በእጆችዎ እና በጉልበቶችዎ ይጀምሩ። አገጭዎን ይክተቱ እና ጀርባውን ያግብጡ። ትከሻው ወደ ወለሉ እንዲወርድ በማድረግ ቀስ ብለው ተረከዙ ላይ ይቀመጡ። ከ45 እስከ 60 ሰከንድ ያቆዩ። ድርብ ከጉልበት እስከ ደረት መዘርጋት። በጀርባው ይተኙ። የታችኛው ጀርባው በመወጠር
እስኪሰማዎት ድረስ ሁለቱንም ጉልበቶች ወደ ደረቱ ይጎትቱ። ጀርባውን ዘና በማድረግ ከ45 እስከ 60 ሰከንድ ያቆዩ። የታችኛው ጀርባ የመዞር እንቅስቃሴዎች። በጀርባው ይተኙ፣ ጀርባውን ይዘርጉ እና እግሮችን አንድ ላይ ያቆዩ። ከዚያ ጉልበቶችዎን ወደ አንድ ጎን ያዙሩ። ከ45 እስከ 60 ሰከንድ ያቆዩ። የማጠናከር የአካል ብቃት እንቅስቃሴዎች። ከዳሌው ያጋደለ የአካል ብቃት እንቅስቃሴ። በጀርባዎ ይተኙ፣ እግሮችዎን ይዘርጉ፣ ክንዶች በጎን በኩል አድርግ። ጀርባውን ከወለሉ ጋር ያስተካክሉት። ወገቦን ወደ ላይ ያንሱ። ከ10 እስከ 15 ሰከንድ ይቆዩ። ቀስ በቀስ ወደ 60 ሰከንድ ይሂዱ። የመጠቅለል እንቅስቃሴዎች። በጀርባዎ ላይ ይተኙ፣ ክንዶችዎን በደረትዎ ላይ ያጠላልፉ። አገጭዎን በደረትዎ ውስጥ በማስገባት ዳሌውን ይጠፉት። የሆድ ጡንቻዎትን ያጥብቁ እና ጭንቅላትዎን እና ትከሻውን ከወለሉ ላይ ያንሱ። ለ10 ሰከንዶች ያህል ይዝለቀቅ ያድርጉ። ከ10 እስከ 15 ጊዜ መድገም እና ቀስ በቀስ ድግግሞሾችን ይጨምሩ። አማራጭ የእጅ እግር የአካል ብቃት እንቅስቃሴ። ወለሉን በማየት በእጆች እና በጉልበቶች ይጀምሩ። አንገትዎን ሳያት ግራ ክንድዎን እና ቀኝ እግርዎን ያንሱ። ለ10 ሰከንዶች ያህል ያዙ እና ከዚያ ይልቀቁ። በቀኝ ክንድዎ እና በግራ እግርዎ ይድገሙት። ከመልቀቁ በፊት ለ10 ሰከንድ ያህል ያዙ። የታችኛው ጀርባ እንቅስቃሴ። በሆድዎ ላይ ይተኙ። እጆችዎ ከጭንቅላቱ አጠገብ ይድርጉ። እጆችዎን በማስተካከል ቀስ በቀስ የላይኛውን አካልዎን ከወለሉ ላይ ይንሱት። ወገቦን ቀጥ ያድርጉት። ለ10 ሰከንድ ያህል ያዙ። ከዚያ እጆችዎን ያዝናኑ እና ሰውነትዎን ወደ ታች ዝቅ ያድርጉ። አማራጭ የእግር እንቅስቃሴ። በሆድዎ ላይ ይተኙ። እጆችዎ ከአገጭዎ በታች ያጣብቁ። አንድን እግርዎን ቀስ ብለው ያንሱት። ቀጥ አድርገው ይያዙት እና ዳሌዎ ወለሉ ላይ ቀጥ አድርገው ይተዉት። በጣም ከፍ አይርጉት። እግርዎን ቀስ ብለው ዝቅ ያድርጉት እና በሌላው እግር ይድገሙት። በቆሙበት ጊዜ የሚደረግ እንቅስቃሴ። በቀኝ እግርዎ ይቁሙ። የግራ እግርዎን በጠረጴዛ ወይም ወንበር ላይ ያስቀምጡ። ቀስ ብለው ቀኝ ጉልበትዎን ይጠፍና ይዘርጉ። ከ30 እስከ 45 ሰከንድ ያህል ይቆዩ። ከዚያም በሌላው እግር ጋር ይድገሙት። ትምህርት 2 ተገቢውን የማንሳት ቴክኒኮችን ተጠቀም እና ጉዳቶችን ለመከላከል የተዘጉ ጫማዎችን ይልበሱ። ዓላማ ተማሪዎች በአስተማማኝ የማንሳት ዘዴዎችን ይማራሉ እና ተንከባካቢዎች የተሸፈኑ ጫማዎችን የመንከባከብ ተግባራትን ላይ መጠቀም አለባቸው። ይህም አካላዊ ጉዳት እንዳይደርስባቸው ይረዳል፣ በተለይም በሚያከናውኑበት ወቅት። ቁሳቁሶችን ማንሳት እና በአግባቡ አለመያዝ ለጀርባ ጉዳት መንስኤዎች ናቸው። ስለዚህ ደህንነቱ የተጠበቀ የማንሳት ዘዴዎችን መከተል አስፈላጊ ነው። ሁል ጊዜ ከባድ ዕቃዎችን ወደ ሰውነቱ ያቅርቡ
ጉልበቶችዎን በማጠፍና ጀርባውን ቀጥ አድርገው በእግሮችዎ ያንሱ። ማዞርን ያስወግዱ እና ለመዞር ጉልበቶችዎን ይጠቀሙ። ዕቃ ወደ ላይ ለማንሳት ሸክሙን ወደ ትናንሽ ክፍሎች ይሰብሩ እና የማይመች መድረስን ያስወግዱ። ከፍ ያለ ቦታ የተቀመጡ ዕቃዎች ለመድረስ ደረጃ መሰላልን ይጠቀሙ። ሁልጊዜም በደረጃዎች ላይ የእጅ ሐዲድ ይጠቀሙ። ከባድ ሸክሞችን ለማንሳት ጋሪን መጠቀም እና አስፈላጊ ሆኖ ሲገኝ እርዳታ መጠየቅን ያስፈልጋል። ደንበኛን መንከባከብ አካል ብቃትን ይጠይቃል። ተደጋጋሚ እንቅስቃሴዎች፣ አስቸጋሪ አቀማመጦች እና ከባድ ዕቃዎችን ማንሳት አደጋዎች አሉት። እነዚህ ተግባራት ጀርባን የመጉዳት ዕድልን ይጨምራሉ። ነገር ግን ትክክለኛ የሰውነት ዘዴዎችን በመጠቀም እና ተገቢ ጫማዎችን በማድረግ ሽፉን ጫማ፣ የጀርባ፣ የእግርና የቁርጭምጭሚት ጉዳቶችን ለመከላከል ይቻላል። ትምህርት 3 መውደቅን መከላከልና ደህንነትን የመጠበቅ ዘዴዎች። ዓላማ የአደጋ አደጋዎችን ለመቀነስ የተንከባካቢዎችን እና የደንበኞችን ደህንነት ለማረጋገጥ ተንከባካቢዎችን በውድቀት መከላከል ስልቶች እና የደህንነት ፕሮቶኮሎች ላይ ማስተማር። መውደቅ በተለይ ደካማ ለሆኑ ደንበኞች እንደ አጥንት መስበር እና የጭንቅላት ጉዳቶችን የመሳሰሉ ከባድ ጉዳቶችን ያስከትላል። መውደቅን መከላከል ለደህንነት ወሳኝ ነው። የመራመጃ ቦታዎች ደህንነታቸው የተጠበቀ መሆኑን ያረጋግጡ። መንሸራተትን የሚቋቋሙ ጫማዎችን ያድርጉ። የእጅ ሐዲዶችን ይጠቀሙ። የሚጣሉ ምንጣፎችን ያስወግዱ። ሁልጊዜ አደጋዎችን ለሚመለከተው ሰው ያሳውቁ። ደንበኛ ከወደቀ ውድቀትን ለመከላከል አይሞክሩ። ጭንቅላታቸውን ይደግፉ እና በእርጋታ ወደ ወለሉ ያመቻቹዋቸው። እግሮችዎን ያለማቋረጥ እና ጀርባውን ቀጥ አድርገው በማቆየት መረጋጋትን ይጠብቁ። ሊሸማቀቁ እና ጉዳቶችን ሊደብቁ ስለሚችሉ ደንበኛው በጥንቃቄ ይመልከቱ። ደንበኛው መነሳት ከቻለ ምን እንደሚሰማቸው ይጠይቁ እና የጉዳት ምልክቶችን ይቆጣጠሩ። የሥራ ቦታውን ፖሊሲዎች በሚከተሉበት ጊዜ እንደ አስፈላጊነቱ ይረዱ። ደንበኛው መነሳት ካልቻለ እነሱን ለማንሳት አይሞክሩ። በብርድ ልብስ ይሸፍኗቸው። ምግብ ወይም መጠጥ ከማቅረብ ይቆጠቡ እና በሥራ ቦታ ሂደቶች መሠረት ለእርዳታ ይደውሉ። ወደ 911 መቼ መደወል እንዳለቦት ይወቁ እና ክስተቱን የት መመዝገብ እና ሪፖርት ማድረግ እንዳለበት ማወቅን ጨምሮ ሁልጊዜ የመውደቅ ፖሊሲዎችን ይከተሉ። ትክክለኛ መብራት ለደንበኛ ደህንነት አስፈላጊ ነው፣ ምክንያቱም ታይነትን ስለሚያሻሽል፣ የመድኃኒት ስህተቶችን አደጋን ይቀንሳል እና መንሸራተትን እና ጉዞን ይከላከላል።
ሁሉም ኮሪደሮች፣ ደረጃዎች እና በረንዳዎች በደንብ መብራት አለባቸው። ወደ ማንኛውም ክፍል ከመግባቶ በፊት መብራቶች ማብራት አለብዎ። በማንኛውም ጊዜ የመብራት አደጋዎችን በስራ ቦታው ለሚመለከተው ሰው ያሳውቁ። ጥሩ የቤት አያያዝ ለደህንነት አስፈላጊ ነው። ወለሎችን፣ ኮሪደሮችን እና ደረጃዎችን ከተዝረከረከ ያጽዱ። የሚፈሱትን ወዲያውኑ ያጽዱ እና ዕቃዎችን በአግባቡ ያከማቹ። አደጋዎችን እና በሽታዎችን ለመከላከል የደህንነት መመሪያዎችን ይከተሉ። ምልክት የተደረገባቸውን የጽዳት ምርቶችን ይጠቀሙ እና ወጥ ቤት ይኑሩ። ንጹህ፣ የተደራጀ የሥራ ቦታ በእርስዎ እና በደንበኛው ላይ የመጉዳት አደጋን ይቀንሳል። እንኳን ደስ አለዎት! አሁን ሞጁል 6 ጨርሰዋል። እባክዎን ጥያቄዎችን ይስሩ።